ፈቃደኛ አይደለንም። መቼም በሕይወት ውስጥ ሁሉም ሰው ይወደኛል፣ ሁሉም ሰው ይጠላኛል ብሎ ማሰብ ሁለቱም ጤናማ አይደለም። ይህ ዓለም በግና ተኩላ እኩል ተሰማርተው ያሉበት ዓለም ነው። ስለዚህ ሁሉም ሰው ሊወደን አይችልም። የጉዞ መጀመሪያዎች ከሰዎች ተጠንቀቁ የሚሉ ናቸው። እግዚአብሔር ወዳጅ ነውና ወዳጅን ይሰጣል። የሚወዱን ሰዎች ስጦታዎቻችን ናቸው። አጥብቀን አክብረን ልንይዛቸው ይገባል። ሁሉ ይወደኛል ብሎ መዘናጋት፣ ሁሉ ይጠላኛል ብሎ መስጋት ተገቢ አይደለም። ሁሉ ቢወድ ሞት አያስቀርልንም። ሁሉም ቢጠላም መኖር የአንድ አምላክ ፍቃድ ነው። ሁሉ የሚጠላቸው የምድር ገዢዎች አምሮባቸው ይታያሉ። ተወዳጆች ሰዎች እነማን ናቸው የሚለውን እስኪ ከብዙ በጥቂቱ ትንሽ እንይ። አንደኛ፣ ሰዎችን የሚወዱ ናቸው። ፍቅር እግዚአብሔር ነውና ክንፎቹ በጣም ሰፊ ናቸው። ስለዚህ ሁሉ መውደድ እንችላለን። ሁሉን በመውደድ ክርስቶስን እንመስለው ዘንድ ጠላቶቻችሁን ውደዱ አለን። ጾታ፣ ዕድሜ፣ ወገን፣ ቋንቋ፣ የኑሮ ደረጃ፣ የትምህርት ወረቀት ሳያዩ ሁሉን የሚወዱ ሰዎች ተወዳጅ ናቸው። መሬት ካልዘሩባት አታበቅልም። ሰውም መሬት ነውና ፍቅርን ካልዘራንበት አይሰጠንም። ካልወደድን የሚወደን የለም። ተወዳጅ ለመሆን ቀድመን መውደድ አለብን። ትሑታን ካልሆንን እኛም የሚያዩን ሁሉ ይጠላናል፣ ይተነኩሉናል። ትህትና የራስን ክብር የሚፈልግ ሰው ለሌላም ክብር ትህትና በእውቀት ሙሉ የመሆን ውጤት ነው። አላዋቂ የበታችነት ስለሚሰማው፣ ትዕቢተኛ ዋስትና ስለማይሰማው፣ ተንኮለኛ ሁሉን ስለሚጠላ ቀማኛ ይሆናል። አላዋቂ ከገዛ አባትና እናቱ ጉቦ ይቀበላል። ትሁት ሰርቶ የሚያሰራ፣ ሁሉን በቋንቋ የሚያኖር፣ ያለውን ገንዘብ ሙያ እውቀትን ለመስጠት የማይሰስት ነው። ትሑታን ስንሆን ሰዎች ይወዱናል። ጉረኛ ራሳችንን የምንቆልል መስፈርታችንን የምናበዛ ሰዎች ስንሆን መጠላትን እናተርፋለን። ሰው አለ ብለው ወደ እኛ ሲመጡ ሰው ሆነን መገኘት አለብን። በዚህ ዓለም ላይ እጅግ ክፉ ሰዎች የሚታዘቡ ናቸው። ሰዎች የልባቸውን ለማን ልንገር የሚሉትን የቤታቸውን ጉድ ውስጣቸው የበገነበትን ኑሯቸውን ሲነግሩን አብረን እያለቀስን ልንካፈላቸው ይገባል። ዛሬ እኛ እሑድ ፋሲካ ቢሆን ለእነርሱ አርብ ነውና ልናግዛቸው ይገባል። የእኛ አርብ እየመጣ ነውና። ተወዳጅ ሰዎች ሳይታዘቡ ያዩትን ለማሳየት ሳይጥሩ የተቆጣውን ያበርዳሉ፣ እንባን ያብሳሉ። ተወዳጅ ለመሆን አለመታዘብ ይገባል። አራተኛ የሚረዱ ሰዎች ናቸው። ፊትን አመለካኩታል። ያልመጣውን ስላልተመቸው ነው፣ ያልሰጠው ስለሌለው ነው ብለው ያምናሉ። በጎ በበጎ ስለሚያነቡ
ጤነኛ አእምሮ አላቸው፣ የራሳቸው ድርሻ ይወጣሉ እንጂ በኑሯቸው ፉክክር ውስጥ አይገቡም። ተወዳጅ ሰዎች ለመሆን ሰዎችን መረዳት አለብን። ሰዎች የሚረዳቸውን ሰው በጣም ይወዳሉ። የትም ሄደው ቢመጡ እንደ ክርስቶስ እንደሚቀበላቸው ያምናሉ። አምስተኛ አይፈርዱም። እንደ ማህበረሰብ ፈራጅ ተብለን ብንፈረጅ ተገቢ ይመስላል? በሀገራችን ትልቁ ኃጢአት ፈራጅነት ነው። ሳያጣሩ በለው ማለት በማይመለከተን የሰው ጉዳይ ላይ ጊዜ ማባከን ነው። የራሳችን አሮብን የሰውን ማማሰል እንዴት ይደረጋል? ማለት የቀን ውሏችን ነው። እንሰርቃለን፣ ሌባ ይገደል እንላለን፣ እናመነዝራለን፣ አመንዝራ ይጥፋ እንላለን። ኃጢአትን አንጠላም፣ ኃጢአተኛን እንጠላለን። ተወዳጅ ሰዎች የወደቀውን ለማንሳት የሚጥሩ፣ ፍቅርን የሚሰጡ፣ እጃቸው የሚዘረጉ ናቸው። ስድስተኛ በመንገዳቸው ላይ ናቸው። ዓላማቸውን፣ ሃይማኖታቸውን፣ ራዕያቸውን አይቀያይሩም። እኛስ የሃይማኖት ተለዋዋጮች ስራቸውን እንጸየፋለን እንደተባለ ተለዋዋጭ ሰው የተጠላ ነው፣ በአቋሙ የጸና የተወደደ ነው። በሌላው መስመር ላይ የማይገቡ የሚመለከታቸውን ለይተው ያወቁ ዋዛ ፈዛዛን ሳይሆን ቁም ነገርን የሚፈልጉ ተወዳጅ ናቸው። የሌላውን ዓላማ አይቃወሙም፣ በኃይል ወደ እኔ ላምጣውም አይሉም። በዚህ ምክንያት ተወዳጅ መስል ያለው ሰው ይሆናሉ። ተወዳጅ ለመሆን በዓላማችሁ በሃይማኖታችሁ ጽኑ። ለዛሬ ይበቃናል። ቀጣይ ተወዳጅ ሰዎች እነማን ናቸው በሚለው እናያለን። እሺ እህት ወንድሞቼ፣ ለሁላችሁም ቃለ ሕይወትን ያሰማልን። ውድ አድማጮቻችን እስካሁን ስትከታተሉን የነበረው ከመልአኩ ከቅዱስ ሚካኤል ልጆች የጽዋ ማህበር ኪነ ጥበብ ክፍል በ2018 ዓመተ ምህረት ተዘጋጅቶ የቀረበላችሁ ተወዳጅነት የተሰኘው መንፈሳዊ ጭውውት ይህን ይመስል ነው። ክፍል